ታውቂያለሽ? እሺ በቃ እሺ፣ ቆይ ልንገርሽ ማይ፣ ቆይ ልንገርሽ። እሷ እውነት ሆኖ እንደዛ ያለች ኦብሳ አትሳቂያት። ምን መሰለሽ ማይ፣ ለምሳሌ ልንገርሽ ማይ፣ ሄርሜላ ወሰደች አቅባ ከሱ ጋር አደረች፣ ሩታ ወሰደች አቅባ ከሱ ጋር አደረች። ምንድነው ትርጉሙ? እስቲ አስረጅኝ። የሱ ዕቃ ኦሪጂናል ስለሆነ ነው። ታዲያ ምንድን ነው ሌላ ነገር ብትፈልጊ? ወንድማችን ለሁሉ ይደርሳል። አንቺ ማይ ማለት ነው። አንቺ ማይ እንዴት አየሽው? አይ ሳይሆን ሁሉን ሰው ስለሚወደው እንግዲህ ኦሪጂናል ስለሆነ ነው። አበር ቢዲ ጫውታ ያክል ነው። ፈታ በሉ እንግዲህ። ማይ ልንገርሽ፣ ሄርሜላ የሆቶ በጣም እንትን ነውና ቲማቲም ነውና ሁሉ ነገር ጠይቃ ሁሉ ነገር ተናግራ ከዛ በኋላ አብሪሽ ደግሞ ታውቃላችሁ ያው ሁሉ ነገር ይቀበላልና መቶ ደግሞ ለሩታ እንዲህ ብላኛለች እንደዚህ አድርጋኛለች። እንደዚህ ነው የሚለው እኔ እኮ የነሱ ጭንቅላት ዜሮ የሚሆነው ምንድን ነው መሰለህ? እንደዚህ ነው የሚለው። እኔ ልንገራችሁ ማታ ያምር እንዳይ ወርዳ ፈራውኝ እኔ እነሱ ከኔና ካንተ ይፈልጉ ነው አለችኝ። እንደዚህ አለችኝ እንዳይ ወርዳ ፈራውኝ። አብሪሽ ድኖ ካልመጣ ሁሉም ነገር ተበላሽቶ ሁለተኛ አልከታተልም። እኔ ባንሽ እንደዛ አትበይ። መቼም አትበይ። ዲኖ ካልመጣ እግዚአብሔር መቼም አብሪሽ ዲኖ ዳና አትማይ ማይ አትማይ። እኔ ዲኖ ካልመጣ እግዚአብሔር በጣም ነው የሚጨንቀኝ። አንቺ ምን ሆነሽ? ዲኖ ካልመጣ ማን ወስዶት ሲጀመር ምስኪን ነፈር። እስቲ እናንተ የቡታጅራ ወንዶች ማለት ነው እናንተ የእናንተ ሱሪ ስጡንና እግዚአብሔር ለኔ ራሱ ቢሰጡኝ እኔ እስከዚህ አቆያለሁ። አብምቲ ሁሉም ሰው አሁን እኔ እየፈራሁት ያለው ነገር ይሄ ነው። መድኃኒዓለም ይርዳ። ሸርሚ ወይኔ ጉዴ ፈላ። አብርሃም ይሰማኛል ብላ ሁሉ ነገር ተናግራ መቶ ሚዲያ ላይ እንዳይናገር ፈራ። አንቺ እኔ ለራሳ አላስብም። ምክንያቱም እንደምትፈሪው እኔ ኢየሱስ ሰላም ነው ያስጨነቀኝ። ልጅ ማንም ሰው ይወልዳል። ልጅ ደግሞ ብርቅ ነው እንደ ልጅ መውለድ። ቆይ አንቺ እርግዝና ፌክ ነው እንደ እርግዝና ምንድን ነው? ምንም መፍትሄ አልተገኘም። እንዴት ነው ነገሩ? እርግዝና ደግሞ አረገዝሽ አላረገዝሽው ምንም ፋይዳ የለም። ስለ እርግዝና አይደለም ሰው ልጅ ማነው አራቀኝ ወኝ ልክ ጎን ምንድን አለችው? እዚህ ጋር ሳይሄዱ አይቀርም። አሚሩ ቤት የተለቀቀውን አላያችሁትም እንዴ? አሚሩ እኮ አብብት ውሸት አምብሌን ነው የጻፈው። እሺ የኔ ቆንጆ ስውር ፍቅር ማለት ነው። ውሸት እንትን ነው ታምብሌን ነው የጻፈው። ምኑ ውሸት እንጂ ትላንትና አብርሽ ጸበል ገባ ብሎ አውቆ ታምብሌን አልጻፈም። ውሸት ነው። ውሸት ነው። እሱ እኮ አልሄድም ሊሄድ ነው ተባለ እንጂ ሄዶ ዛሬ ነው የወጣ እንጂ ምን አስበሽ ነው? ኦክሴ እዚህ ጋር እኔ ስሙ ኦክሴ ሁቢ እዚህ ጋር 35 ሰው አላችሁ። ስሙ አብርሽ ዲኖ ካልመጣ አልታመመም። ገስት ልክልሻለሁ። አንቺ ምን አይተሽ ነው? እናቴ ስሚ፣ እነሱ በእኛ ላይ ፎክስ እያደረጉ ድራማ እየሰሩ ከሆነ መናገር አለብህ። አንቺ ኦክሴ እኔ እኮ ምግብ አልበላም። እስኪ አብር ምንሽ ነው? ኦክሴ ቤዚክ ማይ ድራማ አይደለም። ድራማ አይደለም። እኔ ውብዬ ቆይ ጥያቄ አለኝ። ድራማ ነው ሚዲያ ወጥቼ ማለት ነው። እኔ ስሚኝ፣ ቆይ ማይ እኔ ስሚኝ አሁን ድራማ ነው ብለሽ ውስጥሽና ሳማንሽ አይደለም? እኔ አላሳመንኩም። እኔ ዝም ብዬ ነው እንደዚህ። እና ታዲያ ገስት ላይ ወጣሽ ለምንድን ነው እንደዚህ የምታወሪው? ዶክተር ዝም በይ አንቺ ተማናታ ዝም በይ ግብሽም ማብራት አንቺ ልንገርሽ ማይ ማለት ነው። አንቺ ደግሞ ሁቢ አብሽ ዝግ አንቺ ማይም ምን አይነት ደህና አንቺ ቁርስ እየበላች እኮ ነው። ቁርስ እየበላች ኧረ እኔ እግዚአብሔር ምንም እግሬ ሰቅዬ ተኝቻለሁ። ምግብ እየበላች አይደለም። እኔ ቪዲዮ ስራለሁ ወንድማችን እስከዚህ ድረስ ለምን አልዳንም? እኔ ቪዲዮ ስራለሁ ወንድማችን እስከዚህ ድረስ መዳን ነበረበት። ማይ ምን መሆን አለብሽ መሰለሽ? ከዚህ በኋላ ዴብና ሩታ ሄርሚ ከሱ ህይወት ውጡ፣ ለእኛ ስጡ ባያቸው። ለኛ ስጡን፣ እኛ የፈለግነው ቦታ እንወጣለን። ቪዲዮ ሰራለሁ እኔ ወስኜ ማለት አሁን ፀጉሬ ምናምን ተሰርቻለሁ። በቪዲዮ ወጥቼ ፓክት ነው ከዘቀዘቁ ይዘቀዘቁ አናታቸው ይዘቀዘቅ። ዶንቆሮ ማይሞች በቃ ዶንቆሮ ፓክት ነው በቃ። ያለዳይ አሳስታሽ ስፖንጅ አርጋሽ እንዳትመጪ ምኑ ላይ ስፖንጅ ማረጋ ቂጤ 8 ቁጥር ነው። አያሳስብሽ። ወገቤ 8 ጌታ ምስክሬ ነው።
ቄጥሽ ስምንት ቁጥር አለ እንደ ጋይስ ልንገርሽ፣ ቄጥሽ ስምንት ቁጥር ከሆነ ጣውላ ነች። ሰላም ሰላም ሰላም፣ የተከበራችሁ የፍቅር ጀማዎች እንዴት ናችሁ? ሰላም ተቀበሉ እናንተ አለን። ወገቤ ስምንት ቁጥር ነው። እግዚአብሔር ምስክሬ፣ እኔ በቪዲዮ በወገቤ ማለት ነው። አንቺ ማሂ ነው ስምሽ ማሂ ነው ማለት ነው። አንቺ ዛሬ አብርሃም እንደዛ ሆኖ ከመጣ ቪዲዮ ስሪና ለእኛ ስጡን። እናንተ ካልቻላችሁ ለእኛ ስጡን ብለሽ ቆይ እስኪ አንዴ ተረጋጉ። ሰላምታ እናንተ ረቢያ ሰላም እያለች ነው። ተረጋጉ። ስሟት፣ ረቢያን ስሟት። ኧረ ወይኔ በሉ እኛ ሁና ሰላም ናችሁ ወይ? እንዴት ናችሁ? አንቺ ዝም በይ ኦክሴ፣ ሰክሪቱ ኦክሴ ፈጣሪ ይጥፋሽ። ቆይ አውራ በጌታ አውሪ ማረ። እሺ እንዴት ናችሁ? ሰላም ነው ወይ? እግዚአብሔር አለን፣ ይመስገን። ፈጣሪ ይመስገን። ሞት አርጎ እናንተ ሁለታችሁ እኔ ነው ማስተባብራት ቶንቆሮች። የኔ ውዶች የፍቅር ጀማዎች እኮ ለሰው ልጅ ክብር ያላቸው ስነ ስርዓት ያላቸው ከነም ጭምር ለኦዲየንስ ሪስፔክት የሚያደርጉ ናቸው እኮ። ክበሩ ክበሩ የኔ እናት፣ ወላሂ ምሬን ነው። እንዴት ናችሁ? እውነት ነው ማወራው ማረ። በዛው የሳለ ወገብ ስምንት ቁጥር ነው። ታዋወቂ። ኧረ ይትባል እንጂ አሁን የኔ ወገብ ጋር ምን አገናኘሽ? ስሟት ስሟት፣ ሆነ እንትን ካላት ትናገር። ስሟት። ታምራላችሁ፣ አላህ ይጨምርላችሁ፣ ፏ እያላችሁ አሜን አሜን። እና ምን መሰላችሁን የሆነ ነገር ለመናገር ነበረ። ዴቭ የሆነ አለቅላቂ ነገር ነው፣ አቋም የለውም። እንደው ይሸከሽካታል ሩታ ለዛ ዝም በያ ታውራ ልጅቷ። እኔ በቃ ሴት ልጅ ሆና ቡዜ አቋሟ በጣም ደስ ይለኛል። አንድ ካለች አለች ነው በቃ። አሁን እዚች ጋር መቼም የተሰባሰባችሁት ለሄርሜላና ለአብርሃም ያለው መፍትሄ ለማውራት ነው አይደለ? ግን በቃ ዴቭ የሆነ ሩታን በቃ የሆነ እሷ ለሰው ልጅ ሪስፔክት የላትም፣ ግን እንደዛ ያመነጫጨቀች ስታወራ ራሱ በቃ የሆነ ወደዛ ወደዚህ ነው የሚገለባበጠው። አንድ አቋም ይዞ አይሄድም። በቃ እንደ ቡዜ አይደለም። ግን ትላንትና እንደዛ ፎክራ ሄዳ አሁን እሷን ፈርቶ ብቻ በቃ የሆነ አሳምኗቸው ምናምን ይዞት እንዳይመጡ ነው። አሁን ሳይሻለው እሷ ጋር መምጣት የለበትም አይደለም። አሁን እኛ እኮ መጣ አልመጣ የምናውቀው ታሪክ የለም። ገብቶሻል? ለዛ ስለሆነ እኛ ደግሞ ስለዚህ እኛ ደግሞ እያሰብነው ያለው ነገር ምንድነው? ሜቢ ከተመለሰ ሄርሜላ አሁን እሱ ይሰማኛል ይፈልገኛል ብላ የባጠው የቆጠው ሁሉም ነገር ተናግራ አውርታ ሚዲያ ፊት መጥቶ ዝርግፍ እንዳርጋ ፈራው። ለምን እሱ ዝርግፍ ደስ ይለኛል ራሱ ባለፈው ምን እንዳለ ታውቂያለሽ? እነሱ ያወሩትን ነገር ኤፍሬምና ሩታ ምንም አያደርግም እና አውል ቃሉኝ አለ። አሁን እሷ እንደዚህ ሳይሻለው በቃ እሷ የዋህ ስለሆነች በቃ እሱ ብቻ አይደለም አቤት ኢትዮ ኤዋ ማለት ምን ማለት ነው? ኤዋ ማለት ምን ማለት ነው? እናንተ ኤዋ ማለት ምን ማለት ነው? ኤዋ ማለት ጥያቄ ማለት እሷ ናት እንጂ እሷ በቃ ይሆናል አይደለ? ሰዎችን ታምናለች። አንቺ መልስ ሄርሜላ፣ አንቺ ነሽ። ኤዋ ማለት ምን ማለት ነው? የዋህ ማለት ልበቀና ንጹህ ልብ ነው ያላት ማለት ሰዎችን ታምናለች ምናምን። በእሱ ብቻ ነው እያልኩሽ ያለሁት። ልበቀና ማለት እኮ ለሰው የሚያስብ ለራሱ ትቶ ለሰው የሚያስብ ነው እኮ። እሺ የዋህ ማለት እሺ ምን ማለት ነው? ኤዋ ማለት ለራሱ ሞት ማለት አይደለም። ማንኛው ነገር ሰው ያለ ሁሉ ነገር የሚቀበል አዎ ኤዋ ማለት እንደዛ ነው እንጂ የዋ ማለት በሽተኛ ሰው ሰብስቦ ራሱ ጋር ማስቀመጥ አይደለም። በሽተኛ ሰው ተቀብሎ ወደ ሆቴል ይዞ መሄድ ምንድነው? ይሄ እናንተ ምን ትርጉም ነው? በጌታ ትክክል ስታወሩ ትክክል ዛሬ ትክክል ተናግራችኋል። የእውነት ነው የምላችሁ። አሁን ለምሳሌ ሄርሚ እሷን ጤናማ ሆኖ ሰላም ሆኖ ያኔ እንደ ድሮ ማንነት እንደ ድሮ አብርሽ ማየት የምትፈልጊ ከሆነ ማፍተህ መፈለግ ነው እንጂ እንደገና ያችኛው አቅፋ እንደተኘችው እሷን ደግሞ አቅፋ ለመተኘት ሌላ ቦታ ማውሰድ ምን አስፈለገ? ምንድን ነው የፈየዱት? እስኪ አሁን ሁለቱንም ተመሳሳይ ናቸው። እዚህ ጋር ሁለቱም የራስ ወዳድ ናቸው።
እዚህ ጋር ማንም ሰው ለአብርሃም እያሰበ አይደለም። እውነቱ ሀቁ ስነግራችሁ ማለት ነው። አንድ ነገር ልመልስሽ ሩታ እልህ ነው እንጂ እልህ ነው እንጂ የያዛት አብርሃምን ፈልገው አይደለም። ታስታውቃለች። እኛ አሁን እልህ ሆነ እውነተኛ ፍቅር ሆነ አይመለከተንም። እኛ የምንፈልገው የአብርሃም ጤንነት ብቻ ነው አይደለ? ስለዚህ እዚህ ጋር አሁን ደግሞ ሄርሜላ እጅ ውስጥ ነው ወይ አዳምጪ ረቢያ፣ ሄርሜላን በጣም ነው የምንወዳት፣ በጣም ነው የምናከብራት የአብርሃም ደስታ እስከሆነች ድረስ ማለት ነው። ግን ሄርሜላ ከተቀበለች በኋላ መፍትሄው ለማምጣት መሞከር ነው እንጂ እሱን ይዛ ቁጭ አለች። እዚህ ጋር ዴብና ቡዘን ደግሞ ያችኛዋ ታስጨንቃለች። ካላመጣችሁኝ ሞቼ ይገኛለሁ። ምን ማለት ነው? እሷ እኮ መፍትሄ የላትም። ቤተሰብ ነው አብርሃም ህይወት ላይ መፍትሄ ያለው ገብቷችኋል? ለዛ ስለሆነ አሁን ሄርሜላ ይዛ ጠፋች። ሳምንት ቆየች፣ 15 ቀን ቆየች። ቤተሰብ ባይሆንም ወሰደችው። አንድ አይደለ ወደ ጸበል ማስገባት ነበረባት እንጂ አቅፋ መተኛ። እሺ አንድ ነገር ልንገርሽ። አሁን ማናት ውቢት ስሚ፣ አሁን ማለት ነው ለምን መዝናኛ ምናምን እረፍት እንዲያረጋ አይምሮ እንዲረጋጋ፣ ሁልጊዜ በጭቅጭቅ ውስጥ ስለነበረ እንዲረጋጋ ነው። ሲቀጥል ደግሞ ሄርሜላ ምስቱ አይደለችም ፍቅረኛው ናት እንጂ ማለት ነው። ስለዚህ የቤተሰቦቹ ፍቃድ ያስፈልጋታል። ፍቅረኛዋ ማለት ነው ለነገር ሚስቱ ናት። ለምን ወሰደችው? አንቺም ደግሞ አማርኛ ሚስቱ ማለት ነው። ካልሆነ ለምን ወሰደችው ታዲያ? አሁን ልንገርሽ፣ ትወስደዋለች። አሁን እኮ ወደ መፍትሄው ለመሄድ ነው። ሩታ ግን ምንም መብት የላትም። ምክንያቱም 80 ቀዳለች፣ የፈታችው ባሏ ነው። መክሰስም አትችልም። ግን ትናንትና እንደዛ ስትፎክር እኔ ነው ያለው እያለች እኮ ናት። እኔ ነኝ ያለው ሄርሜላ መፍትሄ የላትም እኮ እያለች ናት። እስቲ አይዋ እኮ ግን ደግሞ ትናንትና ቡዜና ዴቭ አንቺ ምንም አይነት መብት የለሽም፣ የፈታሽው ባልሽ ነው። 10 ጊዜ ወረቀት ይዛ የወጣች አደባባይ ላይ የፈታሽው ባልሽ ነው። እኛ ከፈለግን ላታዩም ትችያለሽ ከጭራሽ ብለው አቋማቸውን ማሳየት ሲገባቸው በቃ እንደዛ ፎክራ ምናምን ስትሄድ በቃ እነሱ ራሱ እሺ ብለው ለምን ይመጣሉ? ከእሷ ጋር ለምን ይገናኛሉ ነው እኔ አንድ ጥያቄ ማለት ነው። ለምን ይገናኛሉ? ሰላም እንደሌላት ማንም ይናገር። ይሄንን ጥያቄሽ ማለት ነው እነሱ ጋር ደውለሽ ጠይቂ። እኛ አናቅም። እኛ ግን እዚህ ጋር ያሳሰብነው ነገር አሁን ያም ሆነ ይሄ ሴቶች ሁለታቸውም አርፎ ቢቀመጡ የሆነ ወንዶች በመካከላቸው ገብቶ አብርሽ ጤናማ እንዲሆን ቢያደርጉ ደስ ይለናል። ለምን እዚህ ጋር ሁለት ሴቶችም ራሱ ወዳድ ናቸው። የምሬ ነው። ያስገቢያት ከታች አለ ማይ ያስገቢያት። ስለዚህ አሁን እዚህ ጋር ምንም መፍትሄ አያመጡም። ሁለታችን ፉክክር ነው የያዙት። ሄርሜላም ብትሆን ሩታም ብትሆን ፉክክር ነው። አብርሃም ግን በዛም ሆነ በዛም ይሄ እንደዚህ እየቀለደን 80 ቀን ሞላ ማለት ልጁ ጭንቅላቱ ይለቋል ወይ አልጋ ላይ ይመለሳል። አለቀ። ይሄ ነገር ማለት ተፈጥሮ ወጥቶ ወይ ለከ ትግሪ ግን ወደ ደጠላ መጀመሪያ ማለት ነው አንደኛ አትበሉ የምትይ ልጅቷ ማለት ነው። እኛ ሄርሜላ ላይ መናገር ሄርሜላን ነው ከኛ በላይ አታውቂም አንቺ። እኛ ማስጠነቀቅም አትችይ። እኛን አንቺን ከፈለገን ማስጠነቀቅ የምንችለው ማለት ነው ሙሉ መብት አለን። ምንም አታውቂያትም ሄርሜላ ከኛ በላይ ማለት ነው። እዚህ ጋር ማንሽም መታችሁ ብትናገሩ ሄርሜላ ከኛ በላይ አትቀርቧትም፣ አታውቋትም። ውብዬ ስልኮ ዘግታ እኮ ነው ይሄ በዚህ ልክ ደረጃ እኔ የምለፈልፈው። ስልኮ ብትከፍት ኖሮ እኮ እኔ በዚህ ልክ ደረጃ። ኧረ ውብዬ እንዴት ነሽ? ኧረ ማይ ምን ሰላም አለ? ደህና ነኝ እግዚአብሔር ይመስገን። እኔ የምለው በጣም እያሳቁኝ እኮ ነው። ኧረ በእናትሽ አሁንም እንደዛው በዛው በቦታው ተመልሶ ሲመጣ አያናድድሽም ማይ? ሊመለስ አይመለስ አላየንም። ባይዘው ትላንትና ሩታ ፈከረች አወራችና ይመለሳል ማለት አይደለም። እኔ ደግሞ የእሷ ደንታ አይሰጠኝም። እኔ ስለ እሷ አይ ዶንት ኬር አባውት ቦይስ የወጣ ቆይ ላውራ ደግሞ እኔ ሁቤ ቆይ ላውራና ሙይታ አንቺ ቆይ እሷ ስለለፈለፈች ሩታ ስለለፈለፈች አክት ሰርታ ስለሄደች አብርሽ ይመለሳል ማለት አይደለም። አንደኛ፣ ሁለተኛ ደግሞ ዋሽተው ወይ እንትን ጸበል አልገባም ብለው እየሸወዱን ከሆነ ችግር የለውም። እሱ ድኖ ሲመጣ እናየዋለን። ችግር የለም። አንቺ ማይ ደግሞ መቼ ድኖ ይመጣል? አንቺም ደግሞ ምስክ ደፈረን አደምጥኝ። የሰው ነገር አደምጥኝ። እሺ እነሱ ጥሩ እኛ ማለት ነው ጥሩ ነገር ማውራት ችግር የለውም። ለራሳችንም ጥሩ ነው። ጥሩ ነገር መነጋገር ጥሩ ነው መች ለሱ። እሺ ለዘድር ወይ ወክ ለማድረግ እንደዚህ ስለመዝናናት ከሆነ ምን መዝናናት ምን ይሰራለታል? ለሱ ምን ማይሰራ መዝናናት ማለት እኮ ኪያ ኦብሴ ማይ ዝም ብሎ መዝናናት
ቅመም ቅመም እንደዚህ ተናገረልኝ እንጂ የምሬን ነው። መዝናናት እኔ ለመዝናናት ከሆነ እኮ ባለፈው ልሄዳለሁ። ወይኔ አንቺ ኪያ አስጠቁራ መጣች። በጌታ በኢየሱስም አትታይኝ። እኔ ምንድነው ብዬ ይታገላለሁ። በጌታ አንቺ ወይ ማያውሪ ሁላችሁ ማለት ያዙ ኪያዬ ወይ ከምን ቆንጆ ወልደት እናንተ ደግሞ በጠዋቱ እሪ የሚያደርጋት ነገር ምንድን ነው? አንቺ ደግሞ ለምን አስጠቁራ? አንቺ ናፍቆት ነው። ጠቆራ አይገባሽም። የጠየቁትን ማለት ፍቅርሽ ልቤን ቀልድ አልፈልግም። ጸጥ በይ። ስታወሩ ደግሞ በስነ ስርዓት አውሩ። ምንድን ነው? ቆይ ሄርሜላ አቅፋ ተኛች፣ ዘቅዝቃ ተኛች። እናንተ አይታችኋል። አሁን እዚህ ጋር የምትፈርዱት እኛ እኮ ያለው ኪያ ምን መሰለሽ፣ ሄርሜላም ወስዳ አቅፋ ለመተኛት ነው። ሩታ ወስዳ አቅፋ ለመተኛት ነው እንጂ ሌላ ነገር ምንም ፋይዳ አላየንም። በቃ እንደዛ ነው እኛ ያለነው። አንዴ ኪያ የምትባይው ኪያ እሺ፣ ኧረ የምትባይ አትባይ፣ ማር የምትባይ አትባይ። ነገር አትለቃቅሙ። ዘለልሽ ኪያ ሳትጸልይ ነው እንደ ጠዋት የተነሳሽው? አቢብቲ ኖ አንዴ ወብሴ ምንድን ነው ውብትን ላወራ አንቺ አንዴ ተረጋግላ ዶንቆሮ ይነ ሊወጣ ነው። አታናድጂኝ። ውጪ ቆጥቼ እመጣለሁ። የኔ ቦታ ማንም እንዳታስገቢ አንቺ ውቤ። እሺ ሂጂና ባላጅ ቆሜ ወንድማችን ተደፈረ ብለሽ ቪዲዮ ሰርተሽ ናይ። ወይ አንድ ነገር ልጠይቅሽ። ጠይቂኝ። ቆይ ሙት አድርጌ ነው ውድሽ። ቆይ እሺ ታወራ ታወራለሽ። እያየ እኛ አሁን እኔ ላውራ አሁን እየተናገርናት መስሎሽ ከሆነ ተሳስተሻል። እኛ ያልነው ኤርሚ አሁን አብርሽ ወደ ሩታ ተመለሰ እያሉ ነው። ኤርሚ ለሱ ጤንነት ካላሳሰባት እሱ ብቻ ከሱ ጋር መሆን ብቻ ነው። ለዛ ነው ይዛ የጠፋችው ምናምን እያልን ነው እንጂ ሌላ ነገር አይደለም። ኦኬ ኪያ እሺ፣ አሁን አንቺ ሄርሜላን አትናገሯት ምናምን። ሄርሜላ አብርሽ ናፈቀዋለሁ ብላለች። እሺ ታውቃለች። እሱን እኔ ማንን እንዳትናገሩ አብርሽን ትፈልገዋለች። ይፈልጋሉ፣ ታፈቅረዋለች። እሺ ባለፈው እነ ሩታ መዝናኛ ቦታ ልንወስደው ነው ሲሉ እሱ ጤና ሳይሆን መዝናኛ ቦታ ምን ያደርጋል ብላለች። ያ እንደዛ ከሆነ አሁን እሷ ከእሷ እጅ ሲገባ መዝናኛ ቦታ ነው መሄድ ያለበት ወይስ የሆነ ታቸው ለአብርሽ ዜሮ አይጠቅሙትም። ሞቱ ድንገርሽ። አዎ እሺ፣ ሲጨርሽ ነው ያወራለሁ። እሺ እዚህ ጋር ያውና ማስልስጥሽ ማለት ነው። እዚህ ጋር ቤተሰቦቹ ያልተረዳ ቤተሰቦች አሁን ዴቡን ሳታስፈቅድ ጋሽየን ሳታስፈቅድ ቡዜን ሳታስፈቅድ ዝም ብላ እነሱ ይዘሽ ሂጂ ያለው ቦታ ነው እንጂ ይዘሽ መትሄደው ልጨርስ። እሺ እየጨረስኩልሽ ልግባ ብዬ ነው። ቤተሰብ ምናምን ፍቅረኛዋ ነው። ፍቅረኛዋ ከሆነ ማንን ዘጠይቃ ይጠብቅባት። አዎ ግን እዚህ ጋር ይዘሽ ሂጂ አንቺ ይዘሽ ሂጂ ያለው ቦታ ነው እንጂ ይዛ ሄዳችሁ እሷ ዴብ እኮ ነግሯል። ሰምተሻል? ሩታ ጋር እኔ ይዘሽ ነኛ ቦታን መርጠን ይዘሽ ሂጂ ያለው ቦታ ነው ይዛ ሄዳችሁ ብለዋል። እሱ ነው እንጂ እዚህ ጋር በቃ አንቺ መዝናኛ ቦታም ራስ ቦታም አያስፈልግም። ቡዘም ትላንትና ደግማለች ይሄ ነገር። አንቺ ሌላም ቦታ ምንም አያስፈልግም። እሱ ጤንነት ያለው ቦታ ስለሚያስፈልግ አንቺ ውሰጂና እዛ ጋር አሳክሚ፣ እዛ ጋር ወይ ጸበል ውሰጂ ምናምን ማለት አለበት እነሱ ነው። እሱ እንኳን ግን ትምህርትታ ምንድነው ስራትታ እንኳን ያን ኃይሉ እንኳን የትም ቦታ ይሁን አብሮ ሄዳለች። ቡዜ ግን እዚህ ቁጭ ብላ ዴቭ እዚህ ቁጭ ብሎ ቤተሰብ እዚህ ቁጭ ብሎ ያለውን እሷ ይሄ መስያንትነት እየቻለችውን ሴትነት አቅም ላይ የቻለችውን እየከፈለች አለችው። ግን እኔ ማውራት የፈለኩት አብርሽን በጣም ነው የሚወደው፣ በጣም ነው የሚያከብረው። እሱ እንዲመለስ በጣም ነው የሚፈልገው። እነሱ ዋቃል። ግን እኔ ሄርሜላን እያከስኩኝ ምናምን አይደለም። እዚህ ጋር አንደርስታንድ አድርጋን ብናወራ ብዬ ነው እንጂ ሄርሜላን ብቻ ጊዜ ወይ ምናምን አይደለም። እሱ ጤንነት በጣም ነው የሚያስፈልገኝ። እኛ እኮ ሄርሜላን በጣም አንደርስታንድ ነው የምናደርጋት። አሁን እኮ ለምን መዝናኛ ሄደ ምናምን ያሏት እኮ አንቺ ራስሽ የምታወሪውን አንቺ ራስሽ እንደራስሽ አስተሳሰብ የምትናገሪው ነው እንጂ ያወሩት ሄርሜላን አንደርስታንድ ያላረጋት ሰው አለ ብለሽ እንደተስቢ አንደርስታንድ እናረጋታለን። ከሁሉም የተሻለ ሴት እንደው ታውቂያለሽ።
መዝናኛ ቦታም ላይሆን ይችላል እኮ እነሱን ለማዘናጋትም እኮ የሆነ ቦታ አድርገውት ሊሆን ይችላል። እነሱ ሰው በሚያወራው ነው አሁን እነሱ መልስ የሚሰጡሽ። ርዕስቷ መዝናኛ ቦታ ብላ ለማዘናጋት ከሆነ ኦኬ፣ ፍቅረኛዬ ነው አርግዤለታለሁ ያለችው ደግሞ ግዴታ ዴቭ ግዴታ ምናምን መጠየቅ አይጠበቅባትም። ምክንያቱም ፍቅረኛዋ ነው። እዚች ጋር የልጅ አባት ነው ምናምን የምትለው እኮ የራሷ እሱን ለመበቀል እንጂ ሌላ ላይፍ እንዳላት አስቀምጣ ወንድ አስቀምጣ እኮ እሱን ለመጣል እሱን ለማንገት ለማስደፋት እንደመጣች በደንብ ያውቃሉ። ገብቶሻል? ትናንትና ካመጣው ይመጣል ካላመጣችሁ እንተያያለን ምናምን ያለችው ወፍ ምንም አታመጣም። እሷ ሄርሜላ በጣም ፍቅረኛዋ ከሆነ የምትወደው የምታስብለት ከሆነ አሁንም አስረግጬ የምነግርሽ እኛ እሷን በጣም የምንወዳት እውነት ለመናገር ማለት ነው። እነሱ ከማያዩበት ቦታ ሄደዋል ብለን በዛው ካረገች አይቀር መስዋዕት ከከፈለች አይቀር ጥሩ ቦታ ነው ያለው ከተባለ ወስዳ እሱን ሰላም ማድረግ ባትችል እህቷ የማን ነበር ሰው ቡዜ የምትባለው ትደውልላታለች። ብቻውን መሄድ አትችልም። ቡዜ ያለኝ ጓደኞቹ አሉ። እሷም ስራዋን ትታ ምናምን ለፍቅር መስዋዕት እየከፈለች ነው። እሱ ደግሞ መጨረሻዋም ያማረ ሊሆን ይችላል፣ አይታወቅም። አዎ ስል ገባ መሰለሽ ማይ ስልክ ነው እንትን የሆነ መሰለሽ ማሪ እና እኔ ማለት የፈለኩት እዚህ ጋር ስለዚህ ክያ አሁን እኛ ሄርሚ ላይ እንትን እያልን ሳይሆን አሁን ነገ ወደ ሳይድን ወደ ሩታ ከተመለሰ ምን ልታረግ ነው? ሄርሚ ምን ብላ ነው የምትመጣው ሚዲያ ላይ? እዚህ ጋር ማለት ነው ሄርሚ ብቻ አይደለች ሚዲያ ላይ ምን ብላ የምትመጣው? ስሚኝ ማርያም አይደለም ስሚኝ፣ አሁን ማለት ነው እኔ አሁን ፍቅረኛዬ ነው፣ በሽተኛ ነው፣ የታመመ ሰው ነው፣ ወንድሞችን ላስፈቅድ ነው ብዬ በሽተኛ ሰው ይዤ ቁጭ እላለሁ? የሆነ መፍትሄ አይቻልም። ኦብሴ እዚህ ጋር እኮ አንቺ እየፈረደሽ ያለሽው ምን እንደሆነ ታውቂያለሽ? እሷ ብቻዋን እኮ ጸባይ አይደለችም። አዎ እሱን ተረዳውሽ የኔ ቆንጆ፣ አንቺን ተረዳውሽ እኮ። ግን እኔ እያልኩኝ ያለው ምንድነው ያለ ፍቃድ ማንንም ሰው ጠይቁ እንደዚህ እየታመመ አይመለከተው አማይ ቆይ አንቺ ዝም በይ። አሁን ማን ነው የምትጠይቀው? ዴቭ ከጠየቀች ከሩታ ጋር አንድ ሆነን እንሄዳለን ምናምን እያለ ነው ዴቭ። ጉዜም እንደዛ እነሱ ተከትሎ ስለሚሄዱ ዴቭ ደግሞ ሲጀመረ ሄርሜላ ያለችበት ከና ያውቅም ቡዜ ናት እንጂ ከነ ቡዜ ጋር አይደዋወልም። ከዴቭ ጋር እርሱ ሄርሜላ አትደዋወልም። እውነቱን ልንገራችሁ እዚህ ጋር ማይዬ ሁሉም ሰምቶ ያልሰማ እየሆነ ነው እንጂ አብርሽ እምቢ ብሎ አብርሽ ጸበል አልገባም ብሎ እምቢ እያለ እኮ ሁሉም ታውቃላችሁ። ሩታ ጋር ከመጣ እኮ ሄርሜላ ምንም ማድረግ አትችልም እኮ ቤተሰቦቹ እኔ አሁን ክያ ማለት ነው አንቺ ከታመምሽ የሆነ ቦታ እንሄዳለን ብዬ ነው እንጂ እዛ ቦታ የሚወስድሽ አንተ ታመሃል ነይ ሂድ ብዬ ነው